ካላዳንሽን ድንበርሽን ደጅሽን አንበጥብጥ። ሐኪም ቤት ብሄድ ይቆረጥ እንደሚባል ባግራምሹ ምንጭ አወጣች። በቃ ያጣን ሰውና የታመመን ሰው ማንም አይወደውም። ይማርሽ አይደለም ይገድሽ የሚል ሰው ባልነበረ በዚህ ሰዓት ደም መግቢያ ሲፈጥ ቅባሜሮን ካገኘሽ ቅባሜሮን ተቀበል። ቅባሜሮን ካጣሽ የሸንኮራ ዮሐንስን እምነት ተቀበል። ሞታለች፣ ተስፋ የላትም፣ ሐኪምን ተስፋ የላትም፣ ቤቷ አስቀምጧት እዛው ቤቷ ተንከባከቧት ሲለን እኔ ብድግ አድርጌ ኮራ ማለት ነው ይዤ በኮንትራት ድነማ እያሰረች አሳየች ቄጠማውን የስር ስታሳየኝ ከዛም በኋላ በቃ ያለው ተንድፋው እሺ ከመውዛችን ጋር ከእግዚአብሔር ጋር እንዴት ነው ተገናኝሻችሁበት? አሁን ነው የሚስተንድን ታምር እግዚአብሔር ከማድረግ ፍጫንቺ ወት ምን ይመስል ነበር? የልጆች ለሃይማኖት እንችል ነበር በፊት በቃ ያው ግን የክርስቲያን ልጅ ነኝ፣ የኦርቶዶክስ ነኝ፣ ግን ለሃይማኖት ቸለተኛ ነበር። ከዛ ልጄ ስትታመም ወደ ሃይማኖት ያጠበቅኩት ልጄ ከ9ኛ ክፍል ላይ ስትታመም ስታጅብ ነው ወደ ሃይማኖት ወደ ሜሪቲ ወደ ኪዳነ ምሕረት ወደ እንጦጦ ኪዳነ ምሕረት ልጄ ይዤ ሲሄድ እዛ 8 ልጄ ታማዛ ዳንችልኝ። በዛው በቃ ማምላክን ማጥበቅ ጀመርኩ። በቃ ቤቴ ማቀውን ማላቀውን እያደረገችልኝ ብዙ ታምር አደረገችልኝ። ልጄ ዳነች። አሁን እግዚአብሔር ይመስገን ደህና ናት። እሷ ደህና ስትሆን ደግሞ እኔ ያው ታመምኩ። እሺ ከመጀመሪያ አንቺን ጨርስ ነው ወደ አንቺ እንሄዳለን። እንዴት ነው ታመመችው? እንዴት ነው ዳነችው? እሷ ያው በትምህርት ቤት ነው ያመማት። ከትምህርት ቤት ላይ ከ9ኛ ክፍል ላይ ነው ያወደችብኝ። ከዛ ያው በሕክምና ማልኳት ሕክምና ምንም መፍትሄ ስላልሰጣት ቀጥታ እጣ ወጣሁና የኪዳነ ምሕረት እንጦጦ ኪዳነ ምሕረት እጣ ሳወጣለት እንጦጦ ኪዳነ ምሕረት ወጣላት። ከዛ እንጦጦ ኪዳነ ምሕረት ማስጠመቅ ጀመርኩ። ተጠመቀች። እግዚአብሔር ይመስገን 8 እዛ ተጠመቀች፣ ዳነች። እሷስ ጀና አሁን ወደ ስራ ሰርታ ትበላለች። ስምንት ወር እንዴት ነበር? በስምንት ወር ውስጥ አንቺ ተስፋ መቁረጥ ወይም ከእግዚአብሔር ጋር መራቅ ለእግዚአብሔር እንዲያደርገኝ ነገር የለብሽ ነበር በዛ ውስጥ ነበር? አዎ በጣም ተስፋ ሁሉ ቆርጬ ነበር። ግን ኪዳነ ምሕረት እለት እለቷን በራእይ ታሳየኛለች። በቃ እለት እለቷን በራእይ በቃ በሃይማኖቴ እንድጠነክር እለት እለቷን በራእይ እያሳየችኝ በቃ እሷም እንደምትድን ስላሳየችኝ በቃ ሃይማኖቴን ማጥበቅ አለብኝ፣ ወደ እሷ መጠንከር አለብኝ ብዬ ቀን ተሌሊት እንቅልፍ አያምረኝም። ቀን ተሌሊት አለቅሳለሁ። ያው አላሳፈረችኝም፣ ዳነችልኝ። እግዚአብሔር ይመስገን። ያለው የነበረው ስቃይ በስምንት ወር ውስጥ የነበረው ችግር እንዴት ነበር? እኔና አምላክ እናውቀዋለን። በስምንት ወር ውስጥ ያለውን ስቃይ እኔና ለቤቴ እሷ ኪዳነ ምሕረት ታውቀዋለች። በቃ በጣም ብዙ ስቃይ ነጋ ብዬ ከዚህ ከዱካም ወደ እንጦጦ ሲሄድ እንኳን የደረሰብኝ ኪዳነ ምሕረት ታውቀዋለች። ግን እኔ በገልጸው ችግር የለውም። ግን ሌሊት ነጋ ብዬ ከሌሊቱ 10 ሰዓት ላይ ወጥቼ ዱካም መናኸሪያ ስደርስ ነው ሌባ ያዘኝ። ከዛ ኪዳነ ምሕረት ድረሽልኝ ስላት ያ ሌባ ከላይ ላይ አሸሸችኝ እና እመቤቴ ብዬ አልቅሼ ለሷ ነገርኳት። ያን ሁሉ ጥፋት አስወግዳልኝ በደጇ ተፈታ። ልጄ ተፈታ። እግዚአብሔር ይመስገን። እንደ ሰው ሰታ ትበላለች፣ ትገባለች። አሁን ስራ እየሰራች ነው አለ። ከዛ መከራከያ ሲገኝ ከዛ ሁሉ መከራ ወጣ የራሷን ስራ እየሰራች ራሷን እየመረች ነው ማለት ነው። እግዚአብሔር ይመስገን። አሁን ነገር አሁን ዛሬ ከሰው እኩል ሆና ዛሬ ወጥታ ትገባለች። እንደማንኛውም እንደ ጓደኞቿ ወጥታ ትገባለች፣ ሰርታ ትገባለች። እና እኔ በሷ የተነሳ ነው ወደ ሃይማኖት ወደ እምነትም ሳጠቅ ያው ፈተናዎች አሉ። እነዛን ፈተናዎች ግን መቋቋም ያስፈልጋል። ያው ትዕግስት ያስፈልጋል። መስሎሽ ከምንም በላይ ደግሞ ትዕግስት የሚሰማ ነገር ነው። አምላክ የተመሰገነ ይሁን። ብዙ ታምር አድርጋልኛለች። በቃ ኪዳነ ምሕረት እኔ
በሃይማኖትሽ እንደምን ነው ጀመርሽ? አሁን ልጅ ከዳነችልሽ በኋላ እንዴት ነው ያንቺ ሃይማኖት ጽናት፣ ሃይማኖት ጥንካሬ ምን ይመስል ነበር? እኔ በቃ ልጅ ከዳነችልኝ በኋላ አንድና አንድ በቃ አምላክ እሷን ማጥበቅ እንዳለብኝ በቃ ያለሷ አማላጅ እሷ ስለሆነች ያለሷ በቃ ዘመድ ወገን የለኝም። ዘመድ ወገን ብዬ ወደ እሷ በቃ ማልቀስ ጀመርኩና ከዛም በኋላ ወደ እሷ እኔ ስጠጋ በቃ ፈተና በጣም አለ። ያን ፈተና ደግሞ ያው በሱ ኃይል እያስወገደችልኝ ይለዋለሁ። እኔ ደግሞ ሲጀምር በእግሬ ነው፣ እግሬ ነው። ከዛ እግሬ ምንድነው የሚለው ያጣል፣ ይፈነዳል። ቀን ጠብቆ ያጣል፣ ቀን ጠብቆ ደግሞ ይፈነዳል። ከዛ ከእግሬ ደግሞ እጄ ስንነት ነው የተቀባው። ስቀባ ቀን ያው እግሬም ደህና ሆነ። ከዛ ወደ ጡቴ ዞረ። ከዛም በኋላ መንገድ ኪዳነ ምሕረት ሄድኩ፣ አለቀስኩ። በቃ ይሄንን እንጂ አልኩት ኪዳነ ምሕረት እንግዲህ እኔ ሐኪም ቤት በሩን እንዳታሳይ፣ እኔ የምታከምበትም የለኝም። ስለዚህ የምታክሚ አንቺ አንቺ አክሚ አልኩና የምንድን ኪዳነ ምሕረት ይችላል አልቅሼ ነገርኳት። ከዛም በኋላ እሷም ከኢየሩሳሌ ቤቴ ከዛ በሱባኤ እንጠይቃት በራእይ ያሳየችኝ። ከዛ በሱባኤ ጠይቋት፣ በሱባኤ ስገባ ከዛም በኋላ እሷ ምክንያት አላትና ከዛ ይችን አንድ ቃል ተናገርኳት። በቃ አድኝ፣ ካላዳንሽን ይሄን በርሽን ደጅሽን አልረግጥም ስላት ልክ ቦሩ በአፈላይ ላይ ያለ የጡቴ መግልና ደም አቆመችልኝ። ከዛ እሷ ስታቆምልኝ ሱባኤ ገባሁ። በቃ በአመት ሱባኤ መግባት ጀመርኩ። ከዛም በኋላ ደህና ሆንኩ፣ ትንሽ ለውጥ አገኘሁ። ከዛ ድግ ብዬ ጻርቃኔ ስሄድ ጻርቃኔ ሄድኩ። ጻርቃኔ ስሄድ እሷ አልቅሼ ነገርኳት። ከዛ መጠመቂያ ሴቶች በሚጠመቁበት ዋና መጠመቂያ ሳልጠመቅ ዮርዳኖስ ገብቼ ስጠመቅ እሷ ከላዩ ላይ ያለውን ቅርፊቱን አነሳች። ዋሻ ገብቼ አለቀስኩ፣ ነገርኳት፣ እንባዬን አፍስሼ ነገርኳት። እውነት አንቺ ይሄንን ሐኪም ቤት ብሄድ ይቆረጥ እንደሚባል ጻርቃኔ ማርያም ኪዳነ ምሕረት እንግዲህ እናንተ ተባብራችሁ እናንተ አክሙ አልኩና ለጻርቃኔ ማርያም አልቅሼ ነገርኳት። ከዛም በኋላ እሷ የሚሰማት ነገር የለም። ያንን እሾህ እንደ ሾህ አጋም እሾህ አለ አይደለ? ያንን ጡቴን ምንጭቅ አርጋ ስታወጣ ከዛ በራእይ ነው ያለ። በቃ ያንን የሚያመኝን በአጋም እሾህ ምንጭቅ አርጋ ወጣችልኝ። በቃ በሽታዬን አውጥተሽልኛል አይደለ? እስከ ዕለተ ሞቴ እንግዲህ እስከ ዕለተ ሞቴ ድረስ አንቺ በቃሽ ከዚህ ዓለም እስከምትይ ድረስ በዓመት እርትሽ ልረጥ ብዬ ነገርኳት። እግዚአብሔር ይመስገን አሁን 4 ዓመት ሊሆን ለመርገጥ ተጀምሯል። ጻርቃኔ ማርያም አሁን ዘንድሮ ረግጫት መጥቻለሁ። አሁን ኖርማል እንደማንኛውም ሰው ሰርቼ እበላለሁ። ከብስ ዓለም ሰምቼ ነበርና እሱ እንደሽ በምክንያት ነች ሸንኮራ ዮሐንስ የሄድኩበት ምክንያት እምነቱን አንጥተሽ የዮሐንስ ሸንኮራ እምነት አንጥተው ሲሰጡኝ ስቀባው ምልክት ያሳየኝ ሸንኮራ ዮሐንስ። ከዛ እውነት መጥምቁ መለኮት ዮሐንስ አንተ ይህንን በሽታ ከላይ ላይ ታላቅከኝ 3 ቀን ደጅ አድራለሁ ብዬ ተሳልኩ። ከዛ በቃ እግዚአብሔር ይመስገን እሱን ጋር ሄጄ 3 ቀን አደርኩ፣ ድኜ ማለት ነው። እሱ ደጅ ዳንኩ እግዚአብሔር ይመስገን። ግን የእሱን የሸንኮራ ዮሐንስ እምነት ስቀባው ነው ከውስጡ ያለው እያበጠ ወደ ውጭ ለመውጣት የተያለ ደምና ምግቡን ጎትቶ ያወጣልኝ የሸንኮራ ዮሐንስ ነው። የጥችን ማለት ነው የጡቴን እና የግሬንም የእጄንም እሱ ነው። በቃ እንደዚሁ የእሱን እምነት ስቀባ እያወጣልኝ ነው። በቃ እንዲህ አሁንም ሲያብጥ
ዮሐንስ እንዳስቀባ መዞ ያወጣልኛል እና ሐኪሜ ዶክተሬ ዮሐንስ መላእክቶች ናቸው። በእነሱ ኃይል አለሁ እስካሁን ድረስ። ለነገም ደግሞ እነሱ ተስፋን አድርጌ እኖራለሁ። የግሪሽን በዚሁ ነው ማለት ነው። ከቅዱስ ዮሐንስ ጋር ዮሐንስ ነው እግሬንም እንደዚሁ እንደዛ ነው። በዮሐንስ እምነት ነው በቃ። እንዴት ነበር ስቃዩ? ወደ ጸበል መሄዱ፣ መውጣቱ፣ መውረዱ እንዴት ነበር? ስቃይ አለ፣ መቋቋም ነው በቃ። ያው መቋቋም በሽታ መቼስ ያጣን ሰውና የታመመን ሰው ማንም አይወደውም። ያጣን ሰውና የታመመን ሰው ማንም አይወደውም። እኔ በዛ ወቅት ጊዜ በጣም ከህመሜ አንፃር ቀን ሌሊት እንቅልፍ የለኝም። ግን በቃ ለፈጣሪ አንድ ቀን እንደሚያድነኝ አንድ ቀን ከሰው እኩል አቁሞ ሰርቼ እንደምበላ ተስፋ አደርግ ነበረ። ለማለት እግዚአብሔር ይመስገን ያሁሉ ስቃይ አልፎ ይማርሽ አይደለም ይግደልሽ የሚለኝ ሰው አልነበረም። በዛን ሰዓት ደም መግሌ ሲፈስ ሴቶቼ ነው ያሉ፣ እንደምታመም ይሰማሉ ያያሉ። ግን ይማርሽ እግዚአብሔር ይማርሽ። እኔ በጣም ብዙ በአይምሮዬ በጭንቅላቴ እግዚአብሔርን ቂም አትያዙ ይላል አይደል? ግን በውስጤ ያዘንኩበት ሰው አለ። በቃ እንዴት ይማርሽ እንኳን አይሉም ብዬ በውስጤ ያዘንኩበት ሰው አለ። ግን እግዚአብሔር እሱ ደግሞ ይቅር ባይ ነውና እኔ ባዘን እግዚአብሔር ያዝንመና ግን በውስጤ ተወኝ ብዬ አሁን አልቅሽ በውስጤ አውጥቼ ግን እነዛን ሰዎችን እግዚአብሔር ልቦና ይስጣቸው ብዬ ትቼዋለሁ። በእርግጥ የምትቀርበው ሰው የምትቀራረበው ሰው እንደዛ ታማ ሲያይክ እንዴት ነሽ ተሻለሽ ማለት ራሱ ትልቅ ተስፋ ነበረ። ግን እኔ በዛ ሰዓት በቃ ሁሉንም ችዬ እግዚአብሔር አስችሎኝ እግዚአብሔር ይመስገን ዛሬ ከሰው እኩል ወጥቼ እገባለሁ። አንድ ቀን ከቤተክርስቲያን ተቀረው በቃ እግሬ ይነሳብኝ፣ እጄ ይነሳብኝ። ግን ከቤተክርስቲያን አሁንም ማምላክ እንድታቀርበኝ ነው እንጂ ወደ መቅደሷ የሚፈልገው እንድታርቀኝ አልፈልግም። ግን አቅርብኝ፣ መቼ ነው ለስጋው ደግሞ የምታርቀኝ ብዬ ነው ጧት ማታ አልቅሼ የምለምነው እና እስካሁን ድረስ አደርሳኛለች። ይህ ነገር ደግሞ እሷ ታውቃለች። ከዚህ ሁሉ ስቃይ ከዚህ ሁሉ መከራ ምን ተማርሽ? አሁን ምን ተማርሽ? አሁን ብዙ ስቃይ መከራ ተሻለና ተመልካቾቻችን አሁን ከዚህ ምን ይማሩ፣ ምን ይማር አለባቸው ብለሽ ታስቢያለሽ? እኔ ለተመልካቾች የምለው ለወንድሞቼ በቃ በሃይማኖታቸው ጸንተው እንዲኖሩ ነው። በቃ አሁን የከዳውን ወደ እምነቱ እንዲመለስ በቃ እመቤታችን በቃ ታድናለች። ስሟን ለጠራ ያፈረ የለም፣ እሷን ጠርቶ ያፈረ የለም። በቃ ወደ እሷ ካመኑ ካለቀሱ የተቸገሩትንም ሆነ የታመሙትንም ሆነ ታድናለች። በቃ እኔ ብዙ ነገር ተደርጎልኛል፣ አድርጋልኛለች። እመቤቴ ክብር ምስጋና ይግባት፣ ጸጋዋ በረከቷ አይጓል እና ለእኔ ላደረገችልኝ እማምላክ ለሁሉም እንድታደርግ ምኞቴ ነው፣ ሀሳቤ ነው። ብዙ አለ በየቤቱ ወጥቶ የማይናገር ብዙ አለ። በየጸበል ቦታ ሲኬድ በየሆስፒታሉ ሲኬድ ነው እግዚአብሔር መንገድ የሚታወቀው። ዓለም ላይ ሲገባ ደግሞ ምንም ነገር ላይ መስል ይችላል። ግን ወደ ጸበል ቦታ ሲሄዱ ወደ ሆስፒታል ሲሄዱ ነው እግዚአብሔርን ሰው የሚያመሰግነው። እኔ አሁን 3 ዓመት ሙሉ በየገዳሙ ሄጃለሁ። ብዙ ገዳማቶችን በዚች ሄጃለሁ። እግዚአብሔር ይመስገን እኔን ያስረገጥከኝ አምላኬ፣ ይህን ገዳማቶች ያስረገጥከኝ ፈጣሪ ሌሎችንም ያረገጡትን አስረግጣቸው ብዬ ነው የምጸልየው። ያመንሽ ደብረ ሊባኖስ ሄደሻል ይመስለኛል? አዎ ሄጃለሁ። እንዴት ነበረ? እዛ የነበረው እንዴት ነበር? ከዛስ ምን ነገር ተምረሽ መጣሽ? ደብረ ሊባኖስ ሄጃለሁ። አቡነ ሀብተ ማርያም ገዳም ሄጃለሁ። እንደውም አቡነ ሀብተ ማርያም ገዳም ሲሄድ ያ ጡቴ እንደዚህ ሀብቶ
እስከዚህ አንገቴ ድረስ ነበረ ያበጠው። ከዛ አባቶች እንዲህ በመስቀል እሹልኝ ብዬ ስላቸው ልጄ የምታጠቢ ልጅ አለሽ አሉ። አይ የማጠባው ልጅ የለኝም ምን እንደሆነ ምክንያቱም ባላቅ እንደዚህ ሆነብኝ ስላቸው በቃ ልጄ ይሄ አሉ ቅባሜሮን ካገኘሽ ቅባሜሮን ተቀበል፣ ቅባሜሮን ካጣሽ የሸንኮራ ዮሐንስን እምነት ተቀበል። ይሄ እንትን ሲል እየመዘዘ ያወጣዋል ላው ላይ ቀልብ ብለው እንደውም አባቶችን መክረውን በመስቀል ባርከው ሁሉ ጸሎት ሁሉ አድርገውልኝ አቡነ ማርያም ተክልዬን ጸሎት አድርገውልኝ አባቶች በሄድኩበት ቦታ ላይ አልተለዩም። በቃ ጸሎት ያደርጉልኝ በሄድኩበት ገዳም በቃ ችግሬን ውስጤ ሰናብራቸው ጸሎት ያደርጉልኛል። በሄድኩበት እግዚአብሔር ይመስገን ከፍልሻው ሳይ እንደሰው እግዚአብሔር ይመስገን። ስላት የእሷ ታምር ተነግሮ እኔ ብዙ ታምር በህይወት ዘመኔ ብዙ ነገር አድርጋልኛለች። ማለት እኔ እናቴ ታማብኝ ሆስፒታል ብዙ ሆስፒታል አሳክሚያታለሁ። ያለ ብሬን በቃ ያለ ነገሮችን ወርቄን ሳይቀር ሸጬ ለውጭ እናቴን አሳክሚያታለሁ። በወቅቱ ግን ያው እግዚአብሔር አምላክ በሽታዋን ያገናኘቻት ነው። በሽታዋን ማምላክ ያው እሷ ገለጠችላትና እዚህ ፉራ ማርያም ነው አምጥቼ ሞታለች፣ ተስፋ የላትም፣ ሐኪምን ተስፋ የላትም፣ ቤቷ አስቀምጧት እዛው ቤቷ ተንከባከቧት ሲለን እኔ ብድግ አድርጌ ፉራ ማርያም ይዤ ሄድኩ በኮንትራት ታክሲ። እግዚአብሔር ይመስገን 4 ወር ሙሉ እሱን አስታመምኩ። ከስጋው ደግሞ በቃችልኝ። አሁን በህይወት ዘመን አለች፣ በህይወት አለች። ያው ደካማም ብትሆንም አለች በህይወት ደህና ናት። አምላክ እኔ ብዙ ነገር አድርጋልኛለች። ሐኪሞች ትሞታለች አትድንም፣ በቃ የልብ ምቷ ቀንሷል። ስለዚህ ቤታችሁ እዛው ቤታችሁ ተንከባከቧቸው። በቀድሚያቸው በቃ ይሄን ያክል ስለሆነ ከእድሜያውን ምንም ማድረግ አይቻልም፣ ለዚህ ተንከባከቡ ሲሉ ያው መቤቴ በየቦታው አለቅስባታለሁ። አሁን ድናለሁ፣ እግዚአብሔር ይመስገን። ስጋው ደግሞ ተቀብላ እቤት ናት ያለችው፣ ቤቷ ናት ያለችው። እግዚአብሔር ይመስገን። እስካሁን ትሞታለች የተባለበት ቀን አልፎ ቢያንስ 4-5 ዓመት ሆኗታል። አለች በቤት ውስጥ ናት ያለችው። እግዚአብሔር ስም የተመሰገነ ነገር አድርጋልኛለች። የማውቀውን አድርጋልኝ፣ የማላውቀውን ደግሞ ብዙ ነገር እሷ እያደረገችልኝ ያለች። ራሳተኛ ልጅ ስትናገሪ ሰምቻለሁና ስለሱ መቤቴ ምን ልስራ አልኳት። በቃ ምን ልስራ የምሰራውን ነገር አንቺ ተገለጭልኝ። በቃ ሻይ ቤትም ነበረኝ፣ ሻይ ቤትም እንደዚህ በምክንያት ተራበት በቃ በተለያየ ነገሮችን በቃ ምንም ለኔ ስራው አልተሳካልኝ። ከዛም ማምላት ምን ልስራ ድርጅትም ገባ ፋብሪካ ውስጥ። ከዛ ምን ልስራ የምሰራው ነገር እኮ ግራ ገባኝ። እጅግር እያለኝ ጤና ይመለሽልኝ፣ እሺ የምሰራው ነገር አንቺ ፍቀሪልኝ ስላት ማምላክ ክብር ምስጋና ይባል። በቃ ጧፉን በየቤተክርስቲያኑ ሻማውን በየቤተክርስቲያኑ ሳንተ እያልኩ እየሸጥኩ እያለ ከዛም አምላክ ይሄ ነው ወይ ስራ፣ ይሄ ነው ወይ አንቺ ፈቀድሽልኝ፣ እሺ አንቺ እንደፈቀድሽልኝ አልኳት። የእግዚአብሔር ይመስገን እርቅቄ ቄጠማ እየሸጥኩ በዚህ ተዳደራለሁ። ቄጠማም እንድሸጥ የፈቀደችልኝ እሷ ናት። በቃ እሷ እስከፈቀደችልኝ ይሄን እርቅ እንግዲህ እኔ የምቆምበት ነው፣ እንግዲህ ጽላት የሚቆምበት ነው እርቅ ቄጠማ። እንግዲህ ይህንንም እሷ ፈቅዳልኝ፣ እሱንም ይህንን በራእይ አሳይታኝ ነው እያሰረች አሳየች። ቄጠማውን እያሰረ ስታሳየኝ ከዛም በኋላ በቃ ይሄን የፈቀድሽልኝ አሁን በየመንገድ ላይ እሱን እየሸጥኩ በሱ ነው የምተዳደረው። እግዚአብሔር ይመስገን። ስም የተመሰገነ እኔ ደረሰችም አምላክ ለሁሉም ትድረስ። በተጨነቀ ሁሉ እኔ በጠራኋት ሁሉ አሳፍረኝ አታውቅም። እነዚህ ምንድን ስለመብራን ለመግለጽ ቃላት የለም። እኔም በህይወቴ ውስጥ ስላለች በህይወቴ ብዙ ነገር የደረገልኝ ስላለ
ለእሷን ለመግለጽ ቃላት የለም። ግን እንደው መብርሃን ገለጫ ስትባይ ምን ታያታለሽ? አንድ ቤት ያቀርባል ስለዚህ ምክንያቱም ምን ኃጢአት የሚረዳኝ ለኔ የማይገባኝ ነገር እያደረገችልኝ ነው። በቃ እኔ ህይወቴ በሙሉ ተስፋዬ ወደፊትም ለአሁንም እስካለው ድረስ ተስፋዬ እሷ ናት። በቃ እኔ ብዙ ነገር እያደረገችልኝ ስለሆነ ለምንም ያሳፈረችኝ ነገር የለም። ቀርቻ ያሳፈረችኝ ነገር የለም። ከፊት ቅደምልኝ ስላት ቀድማ ሁሉን ነገር እያስተካከለችልኝ አለሁ። አሁን የታመሙ አሉ፣ ልክ እንዳንቺ ብዙ በሽታ የተያዙ ደካማ ሰዓትሽ እንደነበረው ስራ ያጡ ብዙ ችግር ያለባቸው አሉና ለእነሱ ምን ትመክሪያቸዋለሽ? አንቺ ሁሉንም አልፈሽው አሁን እግዚአብሔር ይመስገን ምንም መከረሙ ችግሩን ስቃዩንም አልፈሽዋል። ምን ትመክሪያቸዋለሽ? በህመም ውስጥ ያሉ በስቃይ ውስጥ አሉ በቃ እግዚአብሔር ዛሬ አታድነኝ ነገ አታድነኝ ለምን ተውከኝ እያሉ ያሉ አሉና ለእነሱ ምን ትመክሪያቸዋለሽ? እኔ ለእነሱ በቃ መጽናት ነው፣ መታገስ ነው፣ ደግሞ ትዕግስት ነው። ከምንም በላይ ትዕግስት፣ ከትዕግስት ባሻገር ደግሞ ጽናት ነው። በቃ ከጽና ከታገስክ ሁሉም ነገር ያልፋል እና በቃ ያለ መሰልቸት። በተለይ አሁን እኛ ምንድነው ከተደረገልን እሺ እንላለን፣ ሳይደረግልን ሲቀር ደግሞ እናለቅሳለን። ግን ያን የተደረገልንን ትተን ያልተደረገልን ነው ይደረግልን ብለን የምናለቅስ። ግን መታገስ በቃ ትዕግስት ነው። ትዕግስትና ጽናትና ትዕግስት ነው። ለወንድሞች አሉ በጸበል ቦታ የማውቃቸውም አሉ፣ የዳኑም አሉ በየገዳሙ የማውቃቸውም አሉ ወንድሞች። ግን በቃ ጽናት ነው። በህይወቴ የራሴን ተሞክሮ ሁሉ እነግራቸዋለሁ። ያለውን ነገር የሚያውቁኝም አሉ፣ የማያውቁኝም ደግሞ ያለውን ነገር አካሌን በሙሉ እያወጣሁ እያሳያቸው እየገለጥኩ እያሳያቸው እንዲህ ነበር ኪዳነ ምሕረት በቃ ቅዱሳናቶች 44 ታቦት አድነውኛል። ስለዚህ ጸልዩ፣ መተኛት የለም ማልቀስ ነው። አሁን ሰዓት ደግሞ የጸሎት ሰዓት ነው፣ የመኝታ ሰዓት አይደለም እና መጸለይ ነው። ይህንን ነው የምመክራቸው። እነሱም ብዙዎቹ እሺ ብለው፣ ብዙዎችም ደግሞ እመቤቴ ተመሰገን ይሁን አላሳፈረችኝም። ብዙዎቹም ጸንተው የዳኑም አሉ ወንድሞች አሉ በየገዳሙ እዚህ ቦታ ባልልም እመቤቴ የምታውቃቸው አሉ። ግን ይህም ድነውም ዛሬ ከስኩል ወጥተው የሚገቡም አሉ የማውቃቸው። እግዚአብሔር ይስጥልኝ። ከዚህ መጨረሻ ማስተላለፍ የምትፈልጊው መልዕክት ካለ ለሰዎች ይጠቅማል፣ ለተመልካቾች ይጠቅማል፣ እነሱን ያነጻቸዋል፣ እነሱን ይቀይራቸዋል ብለሽ የምታስተላልፊው መልዕክት ካለ እንዴት ነው? በቃ የማስተላልፈው ነገር ቢኖር በቃ ጽኑ ነው፣ ጸልዩ